ሰላም ጤና ይስጥልኝ ውድ የኩርባችሁ ቤተሰቦች፣ ዛሬ አርቲስት መቅደስ ጸጋዬ ስለተፋታች ምን ተባለ፣ በፍቺዋ ምክንያት ማን ምን አለ የሚለውን ከዚህም የቃረምነውን እንነግራችኋለን። ወሬውን ወዳችሁ ስለምታደምጡ እናመሰግናለን። ሰብስክራይብ የምትለዋን ተጫኑ። እኛም የተጫነ አዳዲስ ጉዳይ ይዘንላችሁ እንቀርባለን። አብራችሁ መቅደስ ጸጋዬ ፍቺ ከተባለ አባይን በማንኪያ እንደሚባል አድርጌ ሳቀበላችሁ ስሙ። እንዲህ ተባለ። በማህበራዊ ድረ-ገጽ ላይ አርቲስት መቅደስ ጸጋዬ በጣም ጠንካራ ሴት፣ ታታሪ፣ ትጉህ፣ ማልዳ የምትነሳ፣ ሩጫዋ ሁሉ ወደ ስራ፣ በጎ አድራጊ፣ ደብቃ የምትሰጥ፣ እዩኝ እዩኝ የማትል፣ ተደናቂ፣ አርአያ፣ ጎበዝ ወጣት፣ ሌላም ባለቤቷም ደግሞ እንደሷ እንደሆነ ይነገራል። አርቲስት መቅደስ ጸጋዬ ስለ ሕፃናቶች መደፈር በይፋ ወጥታ የተቃወመች፣ ግብረ ሰዶምን በአክራሪነት የምትናገር አርቲስት ናት። ኦሆ ጉድ እኮ ነው! ሰው በፍቺው ወቅት እንዲህ በጎ ጎኑ ይወራለት። እድለኛ ናት። ሌሎች ደግሞ ምን አሉ? መቅደስ አገባች ነው፣ መቅደስ ተፋታች ነው፣ ጉዳዩ የመቅደስ ነው አሉ። የራሷ የግል ጉዳይ ነው፣ አበቃ። ለምን ታወራላችሁም ይሉናል። እኔን የገረመኝ ስለ መቅደስ መፋታት እየነገሩን ሌሎችን አትናገሩ፣ መናገራችሁን ዝም እናስብል ብለው የተነሱት ናቸው። እንግዲህ ይሄ የመብት ጉዳይ ስለሆነ መብታችንን አይጋፉት። ቆይ ግን መቅደስ ለምን ተፋታች? ወሬው በጣም ብዙ ነው። ሁሉም ግን የሚያወራው መፋታቷን ብቻ ነው። ደሞም እንዲህ ተባለ። መቅደስ ጸጋዬ በፊልም ስራ ወቅት ያልገባችበት የስራ ድርሻ የላትም። የመቅደስ ጋብቻ አነጋጋሪ ነበረ። ውሸትና እውነቱን መቅደስና ባለቤቷ ይወቁት እንጂ 2 ሚሊዮን ብር የፈጀ ወይም ያወደመ ሰርግ ሰርጋለች ይባላል። የኢኮኖሚ ግፍ ነው መቼም። አንዳንዶቻችሁ ይሄኔ እንዲህ ለሚበተን ትዳር ትሉ ይሆናል። አሁን ምንም ማድረግ አይቻልም። ብሩ ተበትኖ አልፏል። አሁን ላይ የመቅደስ ትዳር ፈርሷል። ስለመፍረሱም እየተባለ ነው። በጣም ይነዛል። ትዳሯ የፈረሰው ከ6 ወር በፊት ነው። ኮሮና ይዞት ወይም ደግሞ ውስጡን ሲብላላ ቆይቶ ይሆናል እንጂ መቼም በትዳር ላይ ስምምነት ከሌለ፣ ሁለቱ ተጻማሪዎች መግባባት ካልቻሉ የሚደረገው በየፊና መሆን ነው። ይህ ግን የሚሆነው ትዳርን ከብዙ አደጋዎች ከጠበቁ በኋላ፣ ብዙ ማስታመሞች ከሆኑ በኋላ ነው። መፋታት መፍትሄ ነው ተብሎ ሊወሰድ አይገባም። በመጨረሻ ላይ የሚሆነው ግን ይሄው ነው። መቅደስና ባለቤቷ የተፋቱት በጥቅም አለመሆኑን፣ የተቀራረቡትን በጥቅም አለመሆኑን ብዙዎች አስረግጠው ይናገራሉ። ስለ መቅደስ በማህበራዊው ብዙ ነገር ይወራ እንጂ እሷ ግን ምንም አላለች። ይሁንና ቤት ሳይቃጠል ጭስ አይጭስም። ደግሞስ ተፋታች ተብሎ ይወራ ይሆናል እንጂ ተፋትቻለሁ ተብሎ አይወራ ነገር። የመፋታቷን ጉዳይም ከመቅደስ አንደበት ለመስማት ሊያገኟት የሞከሩም አልጠፉ። መቼም የወሬ አላህ ያስብላል። መቅደስን ግን ሊያገኟት አልቻሉም። ፍቺው ግን የእውነት ነው። መቅደስና ባለቤቷ ስላልተስማሙ፣ ስላልተጣጣሙ፣ አብረው ሊሆኑ ሊዘልቁ ስላልቻሉ ተለያይተዋል። ውድ አድማጮች፣ የተለያዩ ጉዳዮች ይደርሷችሁ ዘንድ ሰብስክራይብ አድርጉት። በሌላ ጉዳይ እንገናኛለን። ሰላም።